እንግዲህ ተመልካቾች እንደምንሰነበታችሁ ምሳዬ ነኝ። ዛሬም በሌላ ስራ መጥቻለሁ። ዛሬ ደግሞ እዚህ ላይ የምታዩትን የጾም ምግብ ለአቡነ ገብረ መንፈስ ቅዱስ ዓመታዊ በዓል ነው ያዘጋጀሁት። ከዚህ መሀል በተመልካች ጥያቄ መሰረት እልበት እንዴት እንደሚዘጋጅ እኔ ተወልጄ ባደኩበት አካባቢ የእልበት አዘገጃጀት እና ከእልበቱ ጋር አንድ ሌላ ምግብ የምስር ቀይ ወጥ ቆንጆ ዶሮ ነው የሚመስለው የምስር ቀይ ወጥ ላሳያችሁ መጥቻለሁ። ሌሎቹ አብዛኞቹ ከአሁን በፊት ያሳየኋችሁ ስለሆነ ሁለቱን ይዤ መጥቻለሁኝ። እንዴት እንደማዘጋጀው እያንዳንዱን አሳያችኋለሁ። እዚህ ላይ በመጀመሪያ እልበቱን ነው የማዘጋጀው። እልበቱን ለማዘጋጀት የባቄላ ዱቄት ነው የሚያስፈልገን። የባቄላ ዱቄት፣ ሱፍ፣ ያው የሚያስፈልጉትን ነገሮች እየጨመርኩ ነግራችኋለሁ። እዚህ ላይ 2 ካፕ ሱፍ እና 1 ካፕ የባቄላ ዱቄት ነው ያቀረብኩት። የባቄላ ክክ ነው ያቀረብኩት። ዱቄት ነው መጠቀም ያለብን። ነገር ግን ንጹህ ዱቄት ማግኘት አልቻልኩም። ካሁን በፊት የባቄላ ዱቄት ብዬ ገዝቼ አብሽ ነው ያለኝና ብዙ ጣዕሙን አልፈለኩትም፣ አልወደድኩትም። ክኩን መጠቀም አማራጭ ሆኖ አግኝቼዋለሁ። በደንብ አጥበን እንደዚህ ክኩን እንጥደዋለን። ሱፉ ነው በዛ ማለት ያለበት። ሱፉን ደግሞ ይኸው እንደዚህ ጥብ አድርጌ ጥደዋለሁ ማለት ነው፣ አበስለዋለሁ። የባቄላውን ክክም እንደዚሁ ደጋግመን በደንብ ነው የምናጥበው። ካጠብነው በኋላ ነው የጣርኩት። ይሄኛውን ሱፉን አጥቤዋለሁ። እንግዲህ ሁለቱም እየበሰለ እያንዳንዱን በሂደት ምን እንደሚያስፈልገኝ ምን እንደሚጨምር አሳያችኋለሁ። ይኸው ክኩ እየበሰለ ነው። ልክ እንደዚህ ሲበስል አረፋ ሲያመጣ አረፋውን አንስተንም ማጋፈፍ እንችላለን፣ ወይንም እንደዚህ በማንኪያ አንስተን እናበስለዋለን። ውሃ ማብዛት የለብንም መጀመሪያ ስንጥደው፣ ምክንያቱም እንዳይበዛብን። በዚህ መልኩ እንግዲህ እየበሰለ ሲሄድ ያነሰው ከመሰለን ውሃ ጨመር እያደረግን ማብሰል ይሻላል። አንዴ አብዝተን እንዳይቀጥንብን። ይኸው በዚህ መልኩ ክኩ በስሏል፣ ውፍር ብሏልኝ። እስከሚቀዘቅዝ ማቆየት አለብን። የባቄላ ዱቄት የምታገኙ ከሆነ የባቄላውን ዱቄት ውሃ ትጥዱና የፈላ ውሃ ላይ ዱቄቱን በጥብጦ ልክ እንደ ገንፎ ይገነፋል። ከዛ በኋላ ይቀዘቅዛል። ወጥቶ ከቀዘቀዘ በኋላ ነው ሱፉን እንግዲህ ሱፉም እንደዚህ በስሏል። ከበሰለልኝ በኋላ ይሄን የሱፉን ውሃ ደፋዋለሁ። የበሰለበትን ካሁን በፊት ሱፍ ፍትፍትም ሳዘጋጅ እንደዚህ ያሳይቻችኋለሁ። ውሃውን አብሬ አልፈጨውም። ይሄ ዳሩን ራሱ ጥቁር ያለውን ድስቱ ላይ በደንብ ጥብ አድርጌ ደፋዋለሁ። ምንም ይሄ እንትን አይለንም፣ አያገለግለንም። ሱፉ ውስጡ ስንፈጨው የሚወጣው ነጩ ነገር እሱ ነው የሚያስፈልገው፣ ነጭ እንዲሆንልን። ይሄኛው ቆሻሻ ነው። ሱፌን እፈጫለሁ። በጁስ መፍጫ ነው እንግዲህ የምፈጨው። በደንብ ድቅቅ አድርጌ ፈጨዋለሁ። የባቄላው ክክ እንዳሳየዋችሁ ወጥቶ እየቀዘቀዘ ነው። በደንብ መቀዝቀዝ አለበት። የባቄላውንም ዱቄት ካደረጋችሁ ከተጠቀማችሁ የባቄላው ዱቄት ከተገነፋ በኋላ በደንብ እስከሚቀዘቅዝ መቆየት አለበት። ይሄው ሱፉ እንግዲህ እንደዚህ ፈጭቻለሁ። የሚያስፈልገኝን ያክል ያው ሱፉ ይሄኛው ዝንጅብልና ነጭ ሽንኩርት ነው። እኩል መጠን ያላቸው ነው። ብዙም መብዛት የለበትም፣ ብዙም ማነስ የለበትም። ትንሽ ውሃ አድርጌ ፈጨዋለሁ። ይሄን በደንብ ከታተፈዋለሁ። ዝንጅብሉን የከታተፉት ጭረት ነገር እንዳይኖረው፣ ትልልቅ እንዳለ ከፈጭ ነው ጭረት ነገር ይኖረዋል። ጨው ነው ማጣፈጫው፣ ጨው ያስፈልገዋል። ይሄው ሱፉን እንግዲህ እንደዚህ የተፈጨውን ሱፍ በማጥለያ ወይም በመጥመቂያ ይጠመቃል። እኔ በተወለድኩበት አካባቢ ልክ ኮረፌ አብዛኛው የምታውቁ ካላችሁ የእሱ መጥመቂያ ወንጠፍት የሚባል አለ። በሱ ይጠመቃል፣ ወይንም እንደዚህ በማጥለያ ይጠለላል። ይሄን አጥልለን ከጨረስን በኋላ ይሄኛው ቅመሙ ዝንጅብሉና ነጭ ሽንኩርቱ በደንብ ከተፈጨው በኋላ የባቄላውን የቀዘቀዘውን የባቄላውን ክክ ወይንም የባቄላ ዱቄት ካገኛችሁ የባቄላውን ዱቄት ገንፎ፣ እኔ ክክ ስለሆነ እንደዚህ ብሊንድ አደርገዋለሁ። መጀመሪያ ቀድሜ የሱፉን ውሃ የመጀመሪያውን ወፍራሙን አስቀምጥና በሁለተኛው ዙሪያ ያጠለልኩትን የሱፍ ውሃ ነው እያደረኩ ያለሁት። ይሄን እንደዚህ አንድ ላይ ቅመሙ ዝንጅብሉና ነጭ ሽንኩርቱ፣ የባቄላው ክክ ወይም የባቄላ ዱቄት ያው ባቄላው እና በሱፉ ውሃ ነው ብሊንድ የሚደረገው።
ይህ ወፍራሙ ሱፍ ነው የተጠመቀው ሱፍ ወፍራሙ የመጀመሪያውን ዙር ከጠመቅን በኋላ ያው ቪዲዮ እንዳይበዛባችሁ እንዳይረዝምባችሁ ብዬ ነው አጠር አጠር ያደረኩት። ከጠመቅን በኋላ ሁለተኛውን አሽተን እንደገና ያጠለልነውን ባቄላውን ብሊ እንዳደረግንበት ከዚህ በኋላ ይኸው በዚህ መልኩ ቀላቅለን አንድ ላይ እናስቀምጣለን። ይሄኛው ትንሽ ቀጠን ያለ ነው ሱፍ ነው የሱፍ ውሃ ነው። ይሄም የሚወፍርብን ከሆነ እያየን ያው ዛሬውኑ ነው መጨመር ያለብን ባዘጋጀነው ቀን። ከዚህ በኋላ ብዙ የሚጨመር ነገር የለውም። ጤና አዳም ነው። ጤና አዳም እንደዚህ አድርገን እናስቀምጠዋለን። ወፈር እንዲል ከፈለጋችሁ ሱፉን ወፈር እንዳለ ማድረግ ነው። ቀጭኑን አለመጨመር ይቻላል። እኛ ግን ቤታችን በዚህ መጠን ነው የምንፈልገውና እንደዚህ አድርገነዋል። ያው ሲደርስ ደግሞ ታዩታላችሁ። ይሄው እንግዲህ ህልበታችን በዚህ መልኩ በአራተኛው ቀን እንደዚህ ኩፍ ብሏል። እንደምታዩት ነው። ውፍረቱም በዚህ መጠን ነው እኛ የምንፈልገው። ከዚህ በኋላ ወደ ፍሪጅ እናስገባዋለን። ለመመገብ ደርሷል ማለት ነው። በተለያየ አካባቢ ይሄ ህልበት ስልጆም ይባላል። አዲስ አበባ አካባቢ ስልጆ ይሉታል። እኛ አካባቢ ደግሞ ህልበት ነው የምንለው። ከሶስተኛው ቀን ጀምሮ ኩፍ ማለት ይጀምራል። ኩፍ ማለት ይኖርበታል። ይሄው እንደምታዩት አሁን የኩፍታ ነገር አለው። ኩፍ ሲልልን ነው ወደ ፍሪጅ ውስጥ የምናስገባው። ጤና አዳሙ እንዳያመራው ብዬ አውጥቼዋለሁ። ቀድሞ ከሶስተኛው ቀን ላይ አውጥቼዋለሁ። ይሄ አራተኛው ቀን ላይ ነው እንደዚህ የደረሰው። ለምግብነት ደረሰ ማለት ነው። ያው እንደነገርኳችሁ የህልበት አዘገጃጀት በተለያየ አካባቢ የተለያየ አይነት አዘገጃጀት አለው። እኛ አካባቢ እኔ ተወልጄ ባደኩበት አካባቢ ህልበት እንደዚህ ነው የሚዘጋጀው። ሞክሩት። ሁሉንም መሞከር መልካም ነው። ሱፉ ቆንጆ ጣዕም እንዲኖረው ነው የሚያደርገው። ዝንጅብልና ነጭ ሽንኩርቱ። ስለዚህ እስኪ ሞክሩትና እዩት። እኛ በፍቅር ነው የምንመገበው። ይሄኛው ምስር ክኮት ለመስራት ነው። ያው እንደተለመደው ድስቴን አግዬ ዘይት አደርግበታለሁ። ዘይቱ ጋር ሲልልን ሽንኩርቱን ያቀረብኩትን ሽንኩርት ጊዜውን ለማሳጠር ሽንኩርቱን ሁሉን ነገር ከታትፌ ነው ያቀረብኩት። ሽንኩርቴን አቁላላለሁ ማለት ነው። ያው እንዳይረዝምባችሁ። ይሄን በደንብ ሽንኩርታችን እናቁላላለን። ይሄኛው ነጭ ሽንኩርት ነው። ሽንኩርቱንም ጨመርኩ። በደንብ እስከሚበስልልን ድረስ ሽንኩርቱ ይሄው እንደምታዩት ተቁላልቷል፣ በስሏል። ከዚህ በኋላ በርበሬን ጨምርና በርበሬን አበስላለሁ ማለት አቁላላለሁ። ያው የህልበቱ አዘገጃጀት እንዳያችሁት ያው በተለያየ አካባቢ የተለያየ አይነት አዘገጃጀት ይኖራል። ሀገራችን ውብ ናት ኢትዮጵያ። የተለያዩ ባህሎች አሉን። ልዩነታችን ውበታችን ነው። እንደየአካባቢው እኔ ተወልጄ ባደኩበት አካባቢ የሚዘጋጀውን ህልበት ነው ያዘጋጀውላችሁ። በሌላ አካባቢ የተዘጋጀው ደግሞ ሌላ አይነት አዘገጃጀት ሊኖረው ይችላል። እንግዲህ እኔ የማውቀውና ያዘጋጀሁት አሁን እዚህ ላይ የማቁላሊያ ቅመም ነው ያደረኩት። ያው በዚህ መልኩ በደንብ ድልድ እስከሚልልን እናቁላለዋለን። ይሄ ሞቀ ውሃ ነው ያደረኩበት። በርበሬውን እንግዲህ በደንብ ምስሩን ከመጨመራችን በፊት በደንብ ሽት ማድረግ አለብን። ይሄኛው በርበሬውን ከጨመርን በኋላ አሽተን ትንሽ ውሃ ጣል አድርጌበታለሁ። ይሄኛውን ደግሞ ውሃውን እስከሚጨርስ እስከሚጠቀለል ድረስ አቁላለዋለሁ። በርበሬው ሞቅ ያለ ሲሆን እንደዚህ ትንሽ ቀላ ያለ ሲሆን ለህልበቱ ማባያ ቆንጆ ነው። ያው ከተለያዩ አይነት ወጥ ጋር ነው የሚበላው። ከበርበሬ ጋር ከአዋዜ ጋርም ይበላል ህልበት። ቆንጆ ባህላዊ ምግባችን ነው። እንግዲህ እኛ አካባቢ አሁን ምስሩን እያጠብኩ ነው። ምስሩን በደንብ ጫፍ ጫፉ ላይ ያለችው ነጯ ነገር እስከምትወርቅ ድረስ በደንብ ሽት አድርገን እናጥበዋለን። አረፋው እስከሚለቅ ይባላል። ያው በደንብ ማጠቡ ጥሩ ነው። እንደዚህ ጥብ ካደረግን በኋላ አስገብተን እንዳልኳችሁ በርበሬው ላይ ቁሌቱን ሳቁላላ ውሃ ጣል አድርጌበታለሁ። ውሃውን እስከሚጨርስ እንትን ማለት አለብን፣ ማሸት አለብን። ምስሩን ድርቅ ያለ ቁሌት ላይ አድርገን ስናሸው ነው ቶሎ የማይፈራርስብን ወይም የማይዘረጋጋው። የሆነ ምስሩ ጥንክር እንዳለ የሚቆይልን። ውሃው ላይ ከጨመር ነው ወይንም ቶሎ ጨምረን ውሃ ካደረግንበት ጥሩ ጣዕም አይኖረውም።
በዚህ መልኩ የታጠበው ምስራችን ወደ ድስታችን አድርገን እናቁላላለን ማለት ነው። ይሄ እንግዲህ እንዳይዝብን ድስታችን እጃችን ብዙ ሳናቆም በደንብ እሽት አድርገን እናበስለዋለን። አንዴ ብቻ ወደ መጨረሻ ላይ በደንብ ከታሸው በኋላ አንዴ ነው ውሃ የማደርግበት እኔ። በቁሌቱ ብቻ ሲታሽ እንደዚህ ቆንጆ ጣዕም ይኖረዋል። ከዚህ በኋላ ያው ሁሌ እንደምላችሁ እንዳይረዝም ቪዲዮ እንዳይረዝም አሳጥሬው ነው። ብዙ አሽቸዋለሁ። ምስሩን ከጨመርኩ በኋላ በጣም ብዙ ጊዜ ነው ያሸሁት። በቃ ይሄ መጨረሻውን አንዴ ብቻ ነው ውሃ የማደርገው። ያነሰ ስለመሰለኝ የጨመርኩበት። ይሄን ትክትክ ሲል የምስሩን መብሰል አይቼ አወጣዋለሁ ማለት ነው። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ የቻናሌ ቤተሰብ ሆኑ። ስራዬን ለምታዩልኝ፣ ለምታበረታቱኝ፣ ሸር ለምታደርጉልኝ ከልብ አመሰግናለሁ። አሁን ይሄን ስራ ከወደዳችሁት ላይክ፣ ኮሜንት፣ ሸር ማድረጋችሁን አትርሱ። ጨው እናስተካክላለን። ጨው እንደተመጋቢው ይኸው በዚህ መልኩ እየደረሰ ነው። እንግዲህ ይኸው ምስር ወጣችን እንደዚህ ደርሷል። ቆንጆ ምስር ወጥ ነው። ቆንጆ ሽታው፣ ጣዕሙ ቆንጆ ወጥ ነው። እንዲሁ ሳይቱ ራሱ ያስታውቃል። ከዚህ በኋላ እሳቴን አጠፋፍቼ አስቀምጠዋለሁ ማለት ነው። አወጣዋለሁ። እንግዲህ ያው እዚህ ምግብ አቅርበናል። የተለያዩ ምግቦችን ታዋናት እንግዲህ አዌ የቤተሰብ አዌ ናቸው። የቤተሰብ የመጣ ነው። ህልበታችንም እንግዲህ ይኸው እንደዚህ ደርሷል። አራተኛ ቀኑ ላይ ነው ዛሬ። በአራተኛ ቀኑ ከሶስተኛው ቀን ጀምሮ መመገብ እንችላለን። ከሶስተኛው ቀን በኋላ ወደ ፍሪጅ እናስገባዋለን። እስከዛ ድረስ ግን ውጭ ላይ ነው። ምስራችንም ይኸው ዶሮ ነው የሚመስለው። ጣዕሙም ቆንጆ ነው። እንግዲህ በዚህ መልኩ አዌን አስበን ውለናል። አቡነ ገብረ መንፈስ ቅዱስ የዓመት ሰው ይበሉን ሁላችንንም። እናንተንም በያላችሁበት ይጠብቃችሁ። እንግዲህ ሁላችንንም የዛሬ ዓመት ደግሞ በሰላም ያደርሱን። እንደዚህ አቅርበናል። እንግዲህ ከቤተሰቤ ጋር ለእናንተም በረከቱ ይድረሳችሁ። ቡናችንም እንደዚህ አቅርበናል። እንግዲህ የዛሬው ስራ ይሄን ይመስላል። በሌላ ስራ እስከምንገናኝ ድረስ ሀገራችን ኢትዮጵያን ሰላም ያደርጉልን። የዓመት ሰው ይበለን። ሰላም ቆዩልኝ።